ይችላል እኔና አንተ ግን አንችልም እኔና አብ አንድ ነን ማለት በምንድን ነው እንግሊዘኛ ጻፉ እኔና አብ አንድ ነን የሚለው ላይ ማብራሪያም ያላችሁ ምናነ in divine essences ምን ማለት ነው divine essences የመለኮት ባህሪያት ምን ማለት ነው አምላክ ብቻውን የያዘው ገንዘቡ የሆነ ባህሪው የአምላክ ብቻው ለምሳሌ ፈጣሪነት እኔና አንተ እግዚአብሔር ልጆች ብንሆንም መፍጠራችን ፍጡራን በሁሉ ቦታ መኖር እኔና አንተ በሁሉ ቦታ መኖር አንችልም omnipresence ማን ብቻ ነው አቤት እግዚአብሔር ብቻ omniscient ሁሉን የሚያውቅ ማን ብቻ ነው አቤት እግዚአብሔር ብቻ ነው omnipotent ሁሉን ማድረግ የሚችል የሚያቀተው የሌለ ማን ብቻ ነው አምላክ ማለት እነዚህ በተለይ አራቱ ሌሎችም አሉ ለፍጥረት የማያካፍላቸው ባህሪያቶቹ የመለኮት ባህሪያት ወይም ዲቫይን ኢሰንስ ይባላል እንግሊዘኛ ያዛችሁ እኔና አብ አንድ ነን የሚለውን አውጡና የሆነ አምፕሊፋይድ ምናምን ወር የሆነ ነገር ካለ እዛው ጋር ይገልጥላችኋል እኔና አብ አንድ ነን የአብ የሆነው ሁሉ የኔ ነው የኔ የሆነው ሁሉ ያብ ነው ዛት ሚንስ ምንድነው ዲቫይን ኢሰንስስ አምላካዊ ባህሪያት በሰውነት ተገልጠው ለዘላለም ይኖራል ጌታ አምላክነት ሰውነትን ሳያጠፋው ሰውነት አምላክነትን ሳያጠፋው ሳይደመስሰው ፍጹም አምላክ ፍጹም ሰው ትናንትም ዛሬም እስከ ለዘላለም ቆላስይስ 2 ማለት ነው ባጭሩ እና እርሱ እኔና አብ አንድ ነን የሚልበት ምክንያት በመለኮታዊ ባህሪያት ወይም ዲቫይን ኢሰንስ ነው የባህሪ ልጅ ስንል እሱን ለዛ ነው በአብ ውስጥ ያለው ሁሉ በእርሱ ውስጥ ያለው የአብ የሆነው ሁሉ በእርሱ ውስጥ አለ አብም ይሰራል እርሱም ይሰራል አብ ለሚወዳቸው ሕይወት ይሰጣል ወልድም ለሚወዳቸው ይሰጣል አብ ለሙታን ሕይወት እንደሚሰጣቸው ወልድም እንዲሁ ለሙታን ምን ይሰጣቸዋል ሕይወት ይሰጣል አባቴም ይሰራል እኔም እሰራለሁ እኛስ እንሰራለን ተነስተ አባቴም ይሰራል እኔም እሰራለሁ ብለ ምንድነው ያሰራ ሲጀመር ምንድነው ያሰራ መጫወቻው ምናምን አለ ኢየሱስ ሳይጮህ ነው የሰራው ምንድነው እሱ አያ እንደዛ እና በዛ የሥላሴ ምክር ውስጥ በዘላለም ውስጥ ክርስቶስ ነበረ መጽሐፍ እንደሚል ዓለም ሳይፈጠር አስቀድሞ ማለት ነው በዛ ዘላለም ውስጥ በክርስቶስ ጸጋ ተሰጠን ክርስቶስ በምን መጣ መጽሐፍ እንደሚል በስጋ መጣ ግን አሁን ስሙ ትምርቱን ያብራራብኝ ተቸገርኩ ግን እንቀጥል ይሁን ስሙ ራሱ ትምርቱን ያብራራል ሌላስ ቅዱስ የእግዚአብሔር ልጅ አሪፍ በጣም ቆንጆ ቅዱስ ዘ ሆሊ ዋን የባህሪ ልጁ ማለት ነው በዘላለም ውስጥ ከሱ ጋር የነበረ ማለት ነው የአምላክ ባህሪያት በሰውነት ይዞ የሚኖር ለዘላለም ማለት ነው ቅዱስ ዘ ሆሊ ዋን ሚለው የእግዚአብሔር ልጅ አውቀናል አንተ እግዚአብሔር ቅዱስ ሳይሆን አንተ እግዚአብሔር ቅዱሱ ምን ሆኖ ሲመጣ ተራራ ላይ ቆየ ከዚያስ 40 ቀን ጸለየ ሲመጣ ምን አለ ቀጥታ የገባው ነው ሉቃስ 4 ላይ ወዳደገበቱ ወደ ናዝሬት በዚያስ በመኩራብ ገባ መጽሐፉን ሰጡት ኢሳይያስን ጥቅልል ተረተረው በተረተረው ጊዜ እንደዚህ የሚለውን ቃል አነበበ ምን የሚለው የጌታ መንፈስ በኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አዚምዝ ምንድነው ክርስቶስ መሆኑ በአደባባይ ተገለጠ እንጂ እሱ ክርስቶስ ወይንም የተቀባ ምንለው በምን ውስጥ ነው ዓለም ሳይፈጠር አስቀድሞ በዘላለም ሲጸነስስ ክርስቶስ ነው ምን ተብላለች ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ተብሎ ይጠራል ክርስቶስ የሆነ ጌታ ተወልዶላችኋል ሲወለድም ክርስቶስ የሆነ ጌታ ነው የተወለደው ቀጥሎስ ከሙታን ሲነሳ ግን በኃይል የእግዚአብሔር ልጅ መሆኑ ወይም ቅዱሱ መሆኑ ተገልጧል ግን ያኔ ተራራቆቶ ሲመጣ ቀብቶኛል አለ ምን ማለት ነው the holy one the anointed one the Christ ወይም the Messiah መሻያህ ክርስቶስ በስጋ የዳዊት ልጅ የዳዊት ጌታ ጌታዬን ያለው እርሱ ነኝ ቀብቶኛል ካለ በኋላ እኛም ደግሞ ዮሐንስ ደግነቱም ሆነ እናንተም ልክ ኢየሱስ ቀብቶኛል ብሎ ወደ ሰፈር ሲሄድ ምን ሆነ እርኩሳን መናፍስት ሁሉ ምን አሉት አውቀናል አንተ የእግዚአብሔር ቅዱስ ነው ቅዱሱ ያዙልኝ እሺ አንተ እግዚአብሔር ቅዱሱ ብለው መጫጫ ጀመሩ the holy one ብለው ቅዱሱ ብለው መጫጫ ጀመሩ ኦኬ እነ ጴጥሮስ እርኩስ መንፈስ ሲያስጮሁ እነ ጳውሎስ በየሰፈሩ ሟርት ያለባት መንፈስ ምናን ያለባት ሁሉ ስትጮህ እንዲህ ብላ ታቃለች አውቂያቸዋለሁ አንተ ቅዱሱ
ጴጥሮስንም አንተ ቅዱሱ ብላ ታውቃለች ብሎ ያውቃል? አያውቅም። ምንድነን እኛ? ቅዱሱ እግዚአብሔር ቀባው። መቼስ ቅባት ላይ እጅ አይቀባም፣ ራስ ነው የሚቀባው። ግርጌ አይቀባም አይደል? ወገብ ይቀባል። ድሮ በብሉይ ኪዳን ሲቀባ ራስ ነው የሚቀባው ወይስ ጎን ነው? ግርጌ ይቀባል? እዚሁ ሆድ ላይ ምናምን ይቀባል እንዴ? አይደል፣ ራስ ነው። አሁንም ቢሆን የተቀባው ስንት ብቻ ነው? አንድ ብቻ። ማን? የቤተ ክርስቲያን ራስ። በቀለ የተቀባ ነው። እሱ ያልተቀባ ነው ማለት የተቀባ ማለት ክርስቶስ ማለት ነውና በቂ ክርስቶስ ነው ማለት። ክርስቶስ ስንት ብቻ ነው? አንድ ነው። ምን አደረገው? እርሱንም የቤተ ክርስቲያን ራስ አረገው። ማንን? ቅዱሱን ዘ ሆሊ ዋን። እኛስ አንደኛ ዮሐንስ እናንተም ከቅዱስ ቅባት አይደለም፣ ከተቀደሰ ቅባት አይደለም፣ ከቅዱስ ቅባት አይደለም፣ ከቅዱሱ ቅባት ተቀብታችኋል ነው፣ ተቀብላችኋል። አቤት። እስቲ በአዲስ ኪዳን መጽሐፍ ውስጥ ጳውሎስ ተቀባ የሚል፣ ጴጥሮስ ተቀባ ወይም የተቀቡ አገልጋዮች የሚል ያነበብ አዲስ ኪዳን መጽሐፍ ውስጥ